ጋይስ ሰላም አለይኩም፣ እንዴት ናችሁ? እኔ በጣም ደህና ነኝ። ጠፋ በቃ የጠፋሁት ቪዲዮ ቫይራል ስለማይወጣ ምን ላደርግ እመጣለሁ እያልኩኝ ጠራሁኝ። እስከ ዛሬ የኑሮ ውድነትን አታውቁም አይደለ? እስኪ ትክክለኛ የኑሮ ውድነትን አሁን ልንገራችሁ። ይህ የምትመለከቱት ቦትል ለስላሳ 60 ብር ገብቷል። አይኑን በጨዋታ ወኔ ካርድ ባላስራለኝ እኔ 60 ብር ገብቷል። ምንም ያልጨመረ ነገር የለም። 50 ብር የሚሸጥ ሳሙና 60 ብር ገብቷል። 65 ብር የሚሸጥ ሳሙና 80 ብር ገብቷል። ኢቭን ይሄ የምትመለከቱት ዚነት ፈሳሽ ቅባት 270 ብር ገብቷል። እዚሽ ምድር ላይ ያልጨመረ ነገር የለም። የጀርካኑ 1 ሊትር ዘይት 470 ብር ገብቷል። 5 ሊትሩ 2700 ብር ገብቷል። ግን የሰው ልጅ ዋጋ አሁንም የወረደ ነው። ሰው ልጅ ዋጋው ከዘይት ከጨው በታች ሆኗል። ሰው ልጅ በሰውነቱ መከበር አቁሟል። ሰው ልጅ ሲሰራ በርታ ከማለት ይልቅ ጠንቋይ መተታም ማለትን ይቀናናል። መላችሁ ፈልጌ ነው። እዚህ ምድር ላይ እስካላችሁ ድረስ ለሰዎች ዋጋን ስጡ። በህይወታችሁ ዘመን የሚሄዱ የሚመጡ ሰዎች ይኖራሉ። ግን የመጡትን መንከባከብ መያዝ ካልቻልን፣ ዋጋ ካልሰጠናቸው ከሄዱ ተመልሶ አይመጡም። እውነቴን ነው የምላችሁ። እኔ ሁሉ ነገር አስጠልቶኛል። ሁሉ ነገር አልዋሻችሁ። እጅ ብላኛለች ዱንያ እጅ ክብላ ጨቅጭቃኛለች። እኔ ጭቅጭቅ አልወድም፣ ግን በቃ ዱንያ ጨቅጭቃኛለች። ዱንያ ስላችሁ አሁን ሳሙና እዚህ ማድረግ የነበረብኝ ሳሙና ነበረ። ካርቶኑ የት እንዳለ አላውቅም። የረግጬዋለሁ፣ አልረገጥኩትም። እና እዚህ መስታወቱን ሳይኮ ሳሙናው ሳይኖር ሲቀር ነው ትዝ ብሎኝ የምናገረው። አቤት የኔ ነገር፣ አይ የኔ ነገር። የሰው ጠርሙስ ደግሞ ተሰብሮ ወደ እንዳያስገባኝ እና እስኪ ዛሬ ሸጥኳትን እናያት። ቀኑን ሙሉ ውዬ እዚህ ሰፈር ስሜ ጠፍቶ አድማ ተነስቶብኝ ስራ ቀዝቅዟል ብያቸዋለሁ። ምንም ሳልዋሻችሁ ችትና የቀን ገቢያ ችን አውጥቼ አሁን እቆጥራታለሁ። እዚህ ጋር ላድርግ። ዛሬ ሸጥኩትን ማለት ነው። ቁጭ ብዬ ነው ሙሉ ስላችሁ አላመናችሁኝም። ኦሬዲ በቃ ሁሉ ነገር ተጣሞብኛል። ስም ማጥፋቱ ቀርቶ መተቱን ምንም አልቻልኩትም። ይቺ የቀን ገቢ ናት። አሁን እኔ አክራይ የቤት ኪራይ ጨምሪ፣ የቦታ ኪራይ ጨምሪ ያለ በምን አስልቶት ነው? ግን ወላሂ በምን አስልቶት? እኔ ብሻሽ ድሮ እንደምሰራው ብሰራ ወላሂ ግድ አይሰጠኝም ጨምሪ ቢለኝ። ግን 1000 ብር ማትሞላ ሸጬ እየዋልኩኝ የቦታ ኪራይ ጨምሪ፣ ያውን በአንድ ጊዜ 1000 ብር። ሰላማት ስራ ያለበት ከዚህ ሰውዬ ፊት ዞር ብዬ ደህና ብር ከፍዬ ብሰራ አይሻልም? ያው ዛሬ ሰራዋትን እናንተ ፊት ቆጥራታለሁ። እውነት እናንተ ፊት ቆጥራታለሁ።
ወይ እንዴት አመሸሽ? አዎ ሳንቺም ሳለች ወይ የታረኩት ብሩን ብሩን የታረኩት እላለሁ እዚህ አስቀምጬ 5 ብር ጋር ተቀላቅሎ ስለነበረ ያው አሁን 50 ብር ሸጫለሁ። 50 ብር ሳይሆን 35 ብር ኦልሬዲ 35 ብር ሸጫለሁ። 1 2 3 4 5 ማለት 1000 ብር ነው። 1000 10 20 30 40 አስባችሁታል? 1040 ብር እየሸጥኩኝ 1040 ብር እየሸጥኩኝ ከዚህ ላይ ግብር ከፍዬ ከዚህ ላይ ኪራይ ከፍዬ ከዚህ ላይ ትራንስፖርት ከፍዬ ሆዴን ችዬ እንዴት ነው መኖር የምችለው? እስኪ ንገሩኝ። ማለት እኖራለሁ እንደ ማንኛውም ኢትዮጵያዊ፣ ግን እንዴት ነው በእንደዚህ ገበያ ላይ ኪራይ ጨምሪ የሚባለው? ማለት የሰውየው ክፋት እሱ ባይዘወይ እኔ ይሄን ሱቅ ከመከራየቴ በፊት ራሱ ሱቅ ከፍተው ነበር እኮ። ልክ እንደኔ እንደዚህ አንገብግቦት አላሰራ ሲለው ነው ከስሮ ዘግቶ የወጣው። እኔ ሆኜ እኮ ነው ወላሂ እንዲህ ተጋፍጬ እየሰራ ያለሁት። ያን ሁሉ ችግር እያወቀ ግን ዛሬ ተነስቶ የቤት ኪራይ ጨምሪ 5,000 ካላረግሽ አይባልም። እኛም በእንደዚህ ምክንያት እኮ ነው አብዛኛው ስደትን የሚመርጠው ሰርቶ ላይለወጥበት እየሰራ ያለውን ደግሞ ስራ ለማስቆም የሚደረግ ጥረት ነው ስደትን እንድንመኝ የሚያደርገንና አከራዮች እባካችሁን አከራዮች ምቀኞች አድቡ። ምቀኞች ስርዓት ያዙ። አከራዮች እናንተም አላህን ፍሩ። እውነት እኔ እንደዚህ ሰርቼ እንዴት ነው ላንተ 1000? ይሄ እኮ አሁን ከዚህ ውስጥ ምናልባት እንደ ኦዲት ቢደረግ የኔ ትርፍ 20 ብር አይሆንም። 20 ብር እኔ ወጪ እኮ በቀን እኔ እንደውም እንደ ሰው አላስቸግርም። ያገኘሁትን በልቼ ጠጥቼ ውሃም በቆሎ ጠጥቼ እውላለሁ። ግን እንደ ማንኛውም ቤተሰብ አሁን ምግብ ሰርቼ ምናምን ብል በቀን እስከ 1000 ብር ላወጣ እችላለሁ። ግን እኔ 100 ብርም ሳላወጣ ሙሉበት ቀን ይበቃል፣ እንኳን 1000 ብር። እኔ ልጅቱ ሲጀመር ገንዘብ ማውጣት የማልወድ ልጅ ነኝ፣ እንኳን እንዲህ ሆኜ ይቅርና ማለት ነው። እና አከራዮች አስቡበት፣ እውነት አስቡበት። ሰው ሲሰራ አትብሉ፣ ኪራይ አትጨምሩ። ከፊት ለፊት የምትሰሩ ሰዎችም ሁሉም የገበያ ግንባሩን ነው የሚያገኘው፣ ርዝቁን ነው። የርዝቃችሁን ታገኛላችሁ። ክፋት ይቅርባችሁ፣ ምናምን መጣል ይቅርባችሁ፣ የሰው ስም ማጥፋት ይቅርባችሁ። ስራ አዳመጣችሁኝ አመሰግናለሁ። አድርሱልኝ።